ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የሰሜን ወሎዋ የቢላዳ ከተማ በፋኖች ቁጥጥር ስር መግባቷን ነዋሪዎች ገለጹ። ከትናንት ማለዳ አንስቶ በመከላከያ ኃይሎችና በፋኖ ታጣቂዎች መካከል በአካባቢው ሲደረግ የቆየውን ውጊያ ተከትሎ የቢላዳ ከተማ በፋኖ ተዋጊዎች ቁጥጥር ስር መግባቷን ነው የከተማዋ ነዋሪዎች ያረጋገጡት። በአማራ ፋኖ ምስራቅ አማራ ቀጠና በምስራቅ አማራ ኮር ስር ያሉት ሁለት አሃዶች በጋራ በመሆን ከትናንት ማለዳ አንስቶ በአካባቢው ድንገተኛ የማጥቃት እርምጃ መውሰዳቸውን የኮሩ ቃል አቀባይ ገልጸዋል። የቢላዳ ከተማን በቁጥጥር ስር ባስገቡበት በዚህ አውደ ውጊያ ከጥቃት የተረፉ እጅግ በርካታ የመከላከያ አባላት መማረካቸውንም ቃል አቀባዩ ጨምሮ ገልጸዋል። እጃቸውን የሰጡት ምርኮኞች በርካታ ከመሆናቸው አኳያ የሎጂስቲክ እጥረት ቢያጋጥማቸውም ሁኔታዎች ተመቻችተው ለቀይ መስቀል ማህበር እስኪያስረክቧቸው ድረስ ያላቸውን ተካፍለው በመብላት በአግባቡና በዓለም አቀፍ የምርኮኞች አያያዝ ደንብ መሰረት እንደሚይዟቸው ቃል አቀባዩ አረጋግጧል። የተማረኩት የመከላከያ አባላት በሰጡት አስተያየትም የፋኖችን አቅምና የውጊያ ብቃት አዛዦቻቸው ካሏቸው ፈጽሞ ተቃራኒ ሆኖ እንዳገኙት ተናግረዋል። የጦር አዛዦቻቸው ወደ ግዳጅ ሲያሰማሯቸው ፋኖችን በቀላሉ ሊደመስሷቸው እንደሚችሉ በማስመሰል አቃለው እንደነገሯቸው የገለጹት ምርኮኞቹ ሆኖም መሬት ላይ መተንፈሻና ፋታ እስክናጣ ድረስ የገጠመን እውነታ ፈጽሞ ያልጠበቅነውና ያልገመትነው ነው በማለት የፋኖችን የውጊያ ብቃት አድንቀዋል። ከዚህም ባሻገር እጃችሁን ከሰጣችሁ አሰቃይተው ነው የሚገድሏቸው የሚል ማስፈራሪያ ቢነግሯቸውም በተግባር ያዩት ግን የፋኖ ኃይሎች እጅግ ሰብአዊነት የተላበሱ መሆናቸውን እንደሆነ የገለጹት ምርኮኞቹ የመከላከያ አዛዦች የራሳቸውን ጭካኔ የፋኖ አስመስለው ሲነግሩን እንደነበር አሁን ተረድተናል ብለዋል። በአማራ ፋኖ ምስራቅ አማራ ቀጠና ምስራቅ አማራ ኮር በአካባቢው ያቀደውን ኦፕሬሽን ካሳካ በኋላ ባደረገው ስብሰባ እስካሁን የመጣባቸውን መንገዶች በመገምገም የወደፊት የትግል አቅጣጫውን ግልጽ በሆነ ሁኔታ ማስቀመጡን የኮሩ ቃል አቀባይ አስታውቋል። በብልጽግና መንግስትና በህወሓት መካከል ያለው ውጥረት እየተባባሰ መምጣቱን ተከትሎ ብዛት ያላቸው የመከላከያ ሰራዊት አባላት ወደ ትግራይ መንቀሳቀስ ጀምረዋል። የአይን ምስክሮች እንደተናገሩት በተለይ ከትናንት ጀምሮ ከባድ መሳሪያዎችን ያስቀደሙና በሜካናይዝድ ደረጃ የታጠቁ የመከላከያ ጦር አባላት ወደ ትግራይ እያቀኑ ነው። በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ መስተዳደር በጠቅላይ ሚኒስትር አብይ አህመድ ይሁንታ የተሾመ ቢሆንም ከፌዴራል መንግስቱ ካፈነገጠው የህወሓት ቡድን ጋር አብሮ እየሰራ ነው በሚል ምክንያት ከብልጽግና ጋር ቅራኔ ውስጥ ከገባ ውሎ አድሯል። በተለይም በነደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኤርትራ መንግስት ጋር እያደረገ ላለው ግንኙነት ጊዜያዊ አስተዳደሩ ይሁንታ ሰጥቷል በማለት ሲከስ ለሰነበተው ብልጽግና ሰሞኑን በመቀሌ ከተማ የአማራና የትግራይ ህዝብ ፎረም መካሄዱ ይበልጥ አስደንጋጭ እንደሆነበት ነው የተነገረው። ገዢው የብልጽግና ፓርቲ በህወሓት በኤርትራ መንግስትና በጎጃም ፋኖች መካከል የትብብር ግንኙነት እንደተፈጠረ ያምናል ያሉት አንድ ከፍተኛ የመንግስት ባለስልጣን የሶስቱ አካላት መጣመር በስርዓቱ ህልውና ላይ ከፍ ያለ አደጋ ደቅኗል ይላሉ። በአሁኑ ሰዓት ብዛት ያለው ጦር ወደ ትግራይ መንቀሳቀሱ ወትሮም በጦርነት የደቀቀውን እንዲሁም ባለመረጋጋትና በኑሮ ውድነት ምክንያት እየተናጠ በሚገኘውን የትግራይ ክልልን ይበልጥ ወደ አስከፊ ቀውስ እንዳያስገባው ያስፈራል ሲሉ ጉዳዩን በቅርበት የሚከታተሉ ወገኖች ስጋታቸውን እየገለጹ ናቸው። ከትናንት ጀምሮ ወደ ትግራይ ክልል እየተንቀሳቀሰ ስላለው ጦር እስካሁን ከጊዜያዊ መስተዳድሩም ሆነ ከብልጽግና በኩል የተሰጠ መግለጫ የለም። የሁሉም የቋራ ወረዳ የፖሊስ አባላት ቤት በታጣቂዎች ወድመዋል ሲል የወረዳው ኮሚኒኬሽን ጽሕፈት ቤት ገለጸ። በምዕራብ ጎንደር በቋራ ወረዳ 74 የመንግስት ተቋማት በታጣቂዎች ወድመዋል፣ የአመራሮቻችንም ንብረት ተዘርፏል ሲል የወረዳው ኮሚኒኬሽን ጽሕፈት ቤት ከሷል። በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ ገለጉ ከተማ ታጣቂዎች ፈጸሙት በተባለ ጥቃት የመንግስትና የአመራሮች ንብረት መዘረፉን 74 ቢሮዎች መውደማቸውንና በ20 ግለሰቦች ላይ ከፍተኛ ጉዳት መድረሱን ነው የወረዳው ኮሚኒኬሽን ጽሕፈት ቤት ያስታወቀው። በጥቃቱ በእያንዳንዱ ተቋማት በተለያዩ ቢሮዎች ላይ ከፍተኛ ጉዳት ደርሷል ያለው የጽሕፈት ቤቱ መግለጫ ከዚህም በተጨማሪ የሁሉም የወረዳው የፖሊስ አባላት ቤትና ንብረት መውደሙን ከመረጃ አጣሪ ኮሚቴ አረጋግጠናል ብለዋል። በተለይም የወረዳው አስተዳዳሪ የአቶ አስማረ አንዳርጋቸው የቤት ዕቃ ሙሉ በሙሉ መውደሙን ነው ቢሮው የገለጸው። ቤታቸው የወደመባቸው የወረዳው
ፖሊስ አባላትም በከፍተኛ ችግር ላይ መውደቃቸው ተነግረዋል። ቢሮው ለጥቃቱ ጽንፈኛ ሲል የጠራቸውን አካላት ተጠያቂ አድርጓል። ቢሮው ይህም ቢልም እስካሁን ለጥቃቱ ኃላፊነቱን የወሰደ አካል የለም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በ2018 ይካሄዳል ተብሎ በሚጠበቀው ምርጫ አስቻይ ሁኔታ ከሌለ ላይሳተፍ እንደሚችል አስታወቀ። ፓርቲው በቀጣዩ ምርጫ ካልተሳተፈ ለሁለት ተከታታይ ምርጫ ራሱን ያገላል ማለት ነው። የፓርቲው ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ ከወራት በኋላ ይካሄዳል ተብሎ በሚጠበቀው ምርጫ ላይ ለመሳተፍ ተንቀሳቅሶ የምርጫ ቅስቀሳ ለማድረግና በነፃነት ለመምረጥ አስቻይ ሁኔታ ያስፈልጋል ሲሉ ተናግረዋል። ፓርቲው ከ4 ዓመት በፊት ተደርጎ በነበረው ሀገራዊ ምርጫም አልተሳተፈም። በቀጣይ በሚካሄደው 7ኛው ሀገራዊ ምርጫ ለሁለተኛ ጊዜ የማይሳተፍ ከሆነ ደግሞ በምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ህጋዊ እውቅናው ይሰረዛል። በዚህ ጉዳይ የተጠየቁት የፓርቲው ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ ብንሰረዝም እንሰረዝ እንጂ አስቻይ ሁኔታ ሳይኖር መስፈርት ለማሟላት ሲል ኦፌኮ በምርጫው አይሳተፍም የሚል ምላሽ ሰጥተዋል። ከዚህ ቀደም በጉዳዩ ላይ ማብራሪያ ተጠይቀው ምላሽ የሰጡት የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ምርጫ ለማድረግ አስቻይ ሁኔታ መኖሩን ጠቁመው አንዳንድ ሰላም የሌለባቸው አካባቢዎችም ምርጫው እስኪደርስ ድረስ ሰላም ይሆናሉ የሚል እምነት እንዳላቸው መናገራቸው አይዘነጋም። የትግራይ ክልል ጠቅላይ ፍርድ ቤት የአክሱም ሙስሊም ሴት ተማሪዎች ሂጃብ ለብሰው መማር ህገ መንግስታዊ መብታቸው እንደሆነ መወሰኑ ተገለጸ። በትግራይ ክልል ማዕከላዊ ዞን የአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባችሁን ካላወለቃችሁ አትማሩም በሚል ከትምህርት ገበታ የታገዱት በያዝነው ዓመት ጥቅምት ወር ላይ ነበር። ተማሪዎቹ በዚህ ምክንያት 12ኛ ክፍል ዩኒቨርሲቲ መግቢያ ፈተና እንዲሁም የ8ኛ ክፍል ክልል አቀፍ ፈተና እንዳይፈተኑ ተደርገዋል። በተማሪዎቹ ጉዳይ ጠበቃ በመያዝ ከዞን ጀምሮ እስከ ክልል ድረስ ሲከራከር የቆየው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት ውሳኔ ማግኘቱ ተገልጿል። በዚህም መሰረት የአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው ወደ ትምህርት ገበታቸው እንዲመለሱ የክልሉ ጠቅላይ ፍርድ ቤት ውሳኔ ማሳለፉ ተገልጿል። ፍርድ ቤቱ ሂጃብ አድርጎ መማር ህገ መንግስታዊ መብታቸው መሆኑን በውሳኔው ገልጿል። ለአንድ ዓመት ያህል ከትምህርት ገበታ ውጭ የሆኑት ተማሪዎች ያለፋቸውን ትምህርትና ብሔራዊ ፈተና መልኩ እንደሚካካስ ሆነ ተማሪዎቹ በነበሩበት የክፍል ደረጃ ስለመቀጠላቸው የተባለ ነገር የለም።